ሰላም ወገኖቼ እንዴት ናችሁ? ሰላም ናችሁ ወይ? ብርሃን ነኝ። ዛሬም አለሁ እዚህ ብቅ ብያለሁ። አንድ የሆነች ጠቃሚ ምክር ነው ልሰጣችሁ እንፈልገው። ምን መሰላችሁ? በምድር ላይ በአካባቢያችን እለት በእለት በምንመላለስበት ጊዜ ሰዎች ያጋጥሙናል። የተለያየ አይነት ሰዎች ያጋጥሙናል። ግን በብዛት የሚያጋጥመን ሰው ምንድን ነው? ሁሉን ነገር ኔጌቲቭ ሰው አለ። ኔጌቲቭ በቃ ሁሉን ነገር የሚያማርር፣ ሁሉን ነገር መጥፎ እንደሆነ የሚናገር፣ ሁሉ ተስፋ የሚያስቆርጥ፣ በቃ ሁሉ ነገር መጥፎ፣ በቃ ሁሉ ነገር መጥፎ የሚሆንባቸው ሰዎች አሉ። በቃ ይሄ ነው ደስ የሚላቸው ማውራት ስለ በቃ ነገ ምን እንደሚሆን በቃ መከራን በቃ ወደፊትም ሁሉ ስቃይ፣ ምንም አይነት የደስታ ነገር አይናገሩም፣ ወይም የስኬት ነገር አይናገሩም። ሁልጊዜ ሲያማርሩ ነው የምታያቸው። እና እነዚህ በዚህ በእንግሊዝኛው እንትን ፔሲሚስት ይሏቸዋል። ፔሲሚስት ናቸው። ፔሲሚስት ማለት በቃ ሁልጊዜ ኔጌቲቭ ነገር የሚናገር፣ ሁልጊዜ ውድቀትን የሚናገር፣ ሁልጊዜ ተስፋም የሚያስቆርጥ ነገር፣ ሁልጊዜ በቃ ኔጌቲቭ ነገር። ኔጌቲቭ ማለት በቃ የማይረባ የማይጠቅም ነገር የሚናገሩ ሰዎች አሉ። እንደነዚህ አይነት ሰዎች ይገርማችኋል፣ በአራት አይነት ናቸው በደረጃቸው ማለት ነው። አራት አይነት መልክ አላቸው። አንዳንዶቹ ምን አይነት መልክ አላቸው? ወሬ ብቻ የሚያወሩ አሉ። ወሬ የሚያናፍሱ ማለት ነው። በቃ ወሬ ብቻ ነው የሚያናፍሱት። በቃ ወሬ በቃ የማይረባ ወሬ የማይረባ ይሄንንም ያንንም በቃ መነካካት አለ አይደል? በቃ ሰውን ለመረበሽ ወሬ የሚያወሩ ሰዎች አሉ። እንደዚሁ በቃ የሚያናፍሱ አናፋሾች ነው ብንላቸው ደስ የሚለው። በእንግሊዝኛው ቬንተር ይሏቸዋል። ምንድነው? በቃ ቬንት የሚያደርጉ ማለት አየር የሚለቁ ነገር፣ እንደዚህ በቃ ነገሮች አይነት ሰዎች አሉ። እነዚህ ቀለል ያሉት ናቸው። እነዚህ ደግሞ እና ደህና እነዚህ አሉ። እንደዚህ አይነት በጣም አደገኛ ያልሆኑ ማለት ነው። ሁለተኛ ደግሞ ምንድነው የሚያማርሩት? ማማረሩ ከፍ ያለ በቃ ራሳቸውን በደለኛ አድርገው የሚቆጥሩ ቪክቲም ይሏቸዋል በእንግሊዝኛው። ምንድነው? ራሳቸውን ሁልጊዜ በቃ የሚበደሉ ነገር፣ ሁልጊዜ ሰው የሚበድላቸው፣ ሁልጊዜ በቃ እኔ እኮ ምን ማድረግ እችላለሁ? በቃ እኔ እኮ ወዳጅ የለኝም፣ በቃ ሁሉም እኮ ነው የሚያጠቃኝ፣ ሁሉም እኮ ነው በእኔ ላይ እንደዚህ የሚያደርገኝ፣ እንደዚህ በቃ የሚያማሩ ሰዎች አሉ። እንደነዚህ አይነት በሰፈራችሁ፣ በጓደኞቻችሁ፣ በቤታችሁ ማየት ትችላላችሁ። አስተውሉና እስቲ። እና እንደነዚህ አይነት ሰዎች ምንድን ናቸው? ቪክቲም ናቸው። ሁሉ ጊዜ እነሱ ናቸው በቃ ችግር ሁሉ ሰው የሚያጠቃቸው ነው የሚመስላቸው ሁሉ ነገር በቃ። እና ግን አይደለም፣ እውነቱ እንደዛ አይደለም። በቃ ባህሪያቸው ስለሆነ ነው ያን ነገር እንትን የሚያደርጉት። ስለዚህ እነዚህ ሁለተኛዎቹ ናቸው። ሶስተኛዎቹ ደግሞ ቪሸስ ይሏቸዋል በእንግሊዝኛ። ግን እርጉም ናቸው። እነዚህ እርጉሞች ምንድን ናቸው? በቃ በጣም ቀናተኞች ናቸው፣ አስመሳዮች ናቸው። እንደነዚህ አይነት ሰዎች ምንድን ነው የሚያደርጉት? ወደ ውድቀት ነው የሚጥሉህ፣ እንድትወርቅ ነው የሚፈልጉት። በቃ ሁልጊዜ የሚያስቡት አንተን ወይም አንቺን እንድትወድቂ፣ በቃ ተስፋ እንድታጭ አለ አይደለም፣ ተስፋ የሚያስቆርጥ ነገር እንዲገጥምሽ፣ እንደው በቃ እንደዛ አይነት ነው። በቃ ኔጌቲቭ ናቸው። የኔጌቲቭ አይነት ናቸው እነሱ ራሳቸው። የኔጌቲቭ አይነት ሶስተኛው ናቸው። በጣም ቀናተኛና አስመሳዮች። ሁለተኛ ሰውን ወደ ውድቀት የሚመሩ፣ ደስ የሚላቸው ሰው ሲወድቅና ችግር ሲደርስበት በቃ ያኔ እርካታ ያገኛሉ። አይገርምም? እንደዚህ አይነት ነገር። እንደዚህ አይነት ሰዎች አሉ። እነዚህ ማወቅ አለብን። በየዕለት ዕለት ህይወታችን ከማን ጋር እንደምንኖር፣ ከማን ጋር እንደምንገናኝ ማወቅ አለብን። ከእንደነዚህ አይነት ሰዎች ጋር መኖርም መገናኘትም ምንም አይነት ስራም ሆነ ዝምድና አያስፈልግም። እና እነዚህን አይነት ሰዎች አሉ። ሶስተኛዎቹ እንግዲህ ደረጃቸው ከፍ ያለ ነው።
አራተኛው ግን ደግሞ አመፀኞች አሉ። አመፀኞቹ ምንድነው? ቫዮለንት ናቸው። ምንድነው ቫዮለንት ማለት? መደባደብ ሁሉ የሚፈልጉ ለማጥቃት በቃ በጉልበትም ሁሉ የሚሞክሩ አደጋ ለማድረስ አንተ ሰው ላይ እና በቃ እንደዚህ ተስፋ ቆርጠው ተስፋ የሚያስቆርጡ ናቸው እና በቃ በዱላም በምንም በማስፈራራት በቃ ኔጌቲቭን በማስፈራራት ኮንትሮል ሊያደርጉ የሚፈልጉ አሉ። በማስፈራራት በቃ እና እሱን ካልተከተልክ ወይም እሷን ካልተከተል በቃ ሰማይ የሚደፋብህ አድርገው ያሉ ምንድነው ውሸታቸውን በማስፈራራት ነው የሚያምኑት እና በጠብ እንደነዚህ አይነት ሰዎች አሉ። እነዚህም ኔጌቲቭ ሰዎች ናቸው እና አሁን አራቱን ነግሬያቸዋለሁ። አራት አይነት ሰዎች አሉ። አንደኛው ቀለል ያለው ምንድነው? ይሄ ዝም ብሎ የሚያወራ በትንሹ መንደር ውስጥ ወሬ ቡና ወሬ የሚያወራ ምንም ፍሬ የሌለውን ነገር ነው የሚያወራው። ያው ገሊት እንዲህ አደረገች፣ ገሌ እንዲህ አደረገ፣ ለአንቺ ሀሜት ምናምን የሚያመላልሱ አይነት ናቸው። እነዚህ ቬንት ይሏቸዋል በእንግሊዝኛ። እነዚህ አሉ። እነዚህ ዝቅተኞቹ ናቸው። ሁለተኛው ደግሞ ዘቪክቲም። በቃ ዘቪክቲም ማለት ሁልጊዜ የተበደለ ሰው በቃ የተበደለ መስሎ ራሱን የሚያቀርባል። ምንም ነገር ቢሆን እሱ እንደተበደለ ነው። ያን ቢሆን እሱን ነው የሚያጠቃው፣ ያን ቢሆን እሱን ነው የሚያጠቃው። በቃ እና ግን ደግሞ መፍትሄም አይፈልጉም እኮ እንደዚችው እያማረሩ ይኖራታል እንጂ መፍትሄ አይፈልጉም። እና ሁሉ በቃ ያጠቃናል ባይ ናቸው። እና እንዲህ የሚገርም አይነት ባህሪ ናቸው። እንደነዚህ አይነት ሰዎችንም እወቋቸው አሉ። ቪክተም ናቸው። እነዚህ ሁለቱ የአሁን መጀመሪያ ነገር እነዚህ ሁለቱ ይሻላሉ። ሶስተኛው ግን ይሄ ዘቪሽስ የሚሉት እርጉም አልኩት እኔ። እንግሊዝኛውን ቪሽስ ነው የሚለው። በቃ ኃይለኛ በቃ አደገኛ ሰው ማለት ነው። እና ይሄ በቃ ምንድን ነው ይሄ እንትኑ ቀናተኞች ናቸው። በቃ ቀናተኞችና አስመሳዮች ናቸው። እና በቃ ሰውን ለመጣል እንዲወድቃል አይደለም። በቃ ያ ነው ደስ የሚላቸው። በቃ ሳይሳካለት ሲቀር እንዳይሳካለት እንደውም ካመቻቸው ምን እንደሚያደርጉ ታውቃላችሁ? ከሰው ጋር እንትን ይሉታል። እንደዚህ ብለው አጣልተው ውድቀት እንድታገኝ ነው የሚያደርጉ። እና በቃ እንደነዚህ ሰዎች አሉ። የዚህ ቪሸስ ናቸው። በጣም ቪሸስ ማለት ክፉ መጥፎ ሰው እንደማለት ነው። እና እርጉም ናቸው። በቃ በጣም የተረገሙ ሰዎች ናቸው እንደነዚህ አይነት ሰዎች። እና እነዚህ ሶስት ናቸው። አራተኛው ያልኳቸው አመፀኞች ናቸው። አመፀኛው በቃ ዱላ ጉልበተኛ ልሁን ባይ፣ ተከተሉኝ ባይ፣ ሰርቅ አምጣ አይነት ነገር በቃ በማስፈራራት የሚኖሩ ኔጌቲቭ ነገር ሁልጊዜ እኔ እሱ ካልሆነ አብሮ ካልሆነ ሰማይ የሚደፋብህ አድርጎ ይናገራል። እሱ ግን ለጥቅሙ ነው። ስለዚህ እንዲህ አይነት ሰውም አለ። እንደነዚህ አይነት ሰዎችንም አቮይድ አድርጓ ማለት እወቋቸው። እና የመጨረሻ እንትኑ እነዚህ አራት ሰዎች ኔጌቲቭ ናቸው። በቃ ጥሩ ያልሆኑ ሰዎች ማለት ነው። ከኔጌቲቭ ሰዎቹ መራቅ ጥሩ ነው። ሌላው ፖዘቲቭ ደግሞ የሆኑ ሰዎች አሉ። ፖዘቲቭ ማለት ምንድን ነው? ኦፕቲሚስት የሆኑ ኦፕቲሚስት ነው የሚባሉት። ኦፕቲሚስት ምንድን ነው? በቃ ብሩህ ነገር የሚታያቸው ሁልጊዜ በነገር ውስጥ መልካሙን ነገር ማየት የሚችሉ ተስፋ በሚያስቆርጠው ነገር ውስጥ ብሩህ ነገር አለ እንደ ያልፋል እንዲህ ነው ብሎ በቃ የሚያነሳሳ ጥሩ ስሜት እንዲሰማህ የሚያደርግ የሚያበረታታ የሚያደርጉ ሰዎች ደግሞ አሉ። እነዚህ ደግሞ የዛ ተቃራኒዎች ናቸው። እነዚህኛቸው እንደው እነዚህ ኦፕቲሚስቶች ምንድን ነው ኢቭን ውድቀት እንኳን ቢሆን መፍትሄ ይፈልጋሉ። ያንን ከውድቀት እንትን ለመነሳት መፍትሄ ይፈልጋሉ። እና በጣም ጥሩ ሰዎችና ለሌላውን መልካም የሚያስቡ መልካም ሰዎች ናቸው። እባካችሁ እንደነዚህ አይነቶችን ሰዎች እየፈለጋችሁ ከነሱ ጋር ዋሉ፣ እነሱን ዘመድ አድርጉ። እና እናንተ ደግሞ እኔ የምመክራችሁ አንድ ትልቁ ሰላምን የሚነሳ ማለዳ ተነስተህ እግዚአብሔር ሆይ አመሰግንሃለሁ ሌሊቱን በሰላም ስላሳደርከኝ ቀኑን ደግሞ በሰላም አውለኝ ብለን ደስ ብሎን
ስንጀምር ምንድን ነው የሚሆነው? ቀኑን ሙሉ ደግሞ የምናደርጋቸው ነገሮች አሉ አይደል እንዴ? እንወጣለን፣ ገበያ እንወጣለን፣ ወይ ትምህርት ቤት እንሄዳለን፣ ወይ ቤተክርስቲያን እንሄዳለን፣ ወይ ለቅሶ። ብቻ ሰው ስለሆንን ቀኑን ሙሉ ቢዚ ነን። አሁን በዚህ በቢዝነስ ቢዚ በሆነው ነገር ውስጥ የሚያጋጥሙን ሰዎች የተለያዩ ናቸው። ግማሾቹ አሁን እንደነገርኳችሁ ኔጌቲቮች ናቸው፣ አንዳንድ ፖዚቲቮች እናገኛለን። ስለዚህ እናንተ ከኔጌቲቭ ሰዎች ሐሜት፣ አሉባልታ ምናምን ይዘውላችሁ ሰዎች ሲመጡ አትስሟቸው። ስለሌላ ሰው መጥቶ ገሊት እኮ እንዲህ ያለች ምናምን ካለ አይ እንደዛ ከሆነ እኔ እሷን እጠይቃታለሁ፣ እነግራታለሁ፣ ጠይቃታለሁ ለምን እንደዚህ እንዳለችኝ በሉት። ያ ሰው ሁለተኛ አይመጣም። ውሸቱን ነው፣ ሊያጣላ ነው የሚፈልገው። መጥቶ ገሌት እኮ እንደዚህ ያደረገች እንዲህ ስትል ስላንቺ ሰማሁ፣ ወይም አቶ ገሌ እንደዚህ ብሎ እዛ እንትን ሲል አንተን እንደዚህ ለማድረግ ሴራ ሲሰር ሲል እንደሱ ነው እንዲ ሰማሁ፣ በጣም ጥሩ አመሰግናለሁ። እኔ ግን አቶ እንትናን ሄጄ ጠይቀዋለሁ፣ ለምን እንደዚህ እንዳደረገ ጠይቀዋለሁ። እና በኋላ ያው እንግዲህ ማን ነው ብሎ ካለኝ አንተን ነው ብለው፣ ምክንያቱም አንተ እውነት አይደል የተናገርከው ለእኔ ብለህ አይደለም። አዎ እንደዛ ያደርጋለሁ። እንደነዚህ አይነት ሰዎች ሁለተኛ እንደዚህ አይነት ነገር አያደርጉ። ስለዚህ የሚያወሩ የሚያንሾካሽኩ ሰዎች ሁል ጊዜ ሊያጣላችሁ እንጂ ሰላም ሊያመጡ አይደለም። ስለዚህ እነዚህን ሰዎች አትስሙ፣ የሰውን ሐሜት አትስሙ። እናንተም ደግሞ ስለ ሰው አትናገሩ፣ አትሙ፣ ማንንም አትሙ። በቃ ስታገኙ ስለዛ ያንን ሰው ተናገሩት፣ ቅር ያላችሁ ነገር ካለ ግን ለሌላ ሰው ስለዛ አትንገሩ። ምክንያቱም ጠብ ነው የሚያመጣው ያ ነገር። ግን ቀርባችሁ እንዴት እንደደህና ነው፣ ያው እንዴት ነው እንደዚህ ሆነ፣ ቅር አለኝ፣ ምን ነው በሰላም ነው ወይ፣ ለምን እንዲህ አደረግ ምናምን ብንለው ያን ሰው ይነግረናል። ኢቨን እንኳን ተሳስቶም ሊሆን ይችላል። አንዳንዴ ሰዎች ተሳስተው መስሏቸውም እንትን ያደርጋሉ። መስሏቸው ታውቃላችሁ፣ አንዳንድ ጊዜ መስሏቸው መጥፎ ነገር ሁሉ የምታስብባቸው ማሰብ ልታስብ ትችላለህ። እኔ አንድ ጊዜ በስራ ቦታ የገጠመኝ ልንገራችሁ። ምንድን ነው አለቃዬ ነች፣ በጣም ትልቅ እንትን ነች፣ ትልቅ ሆስፒታሉን ራን የምታንቀሳቀስ ነች። እና ደግሞ ከኔ ጋር ደግሞ በጣም እንሰራለን፣ በቅርብ ነው የምንሰራው። እና ሁል ጊዜ እኔ ምን እንደምፈራታለሁ። ለመፈራት ለምንድን ነው በቃ የምትጠላኝ ይመስለኛል። እንደ ደስ በቃ ሁልጊዜ ሲሪየስ ስለሆነች በካች ጠልታኛለች እና አሁን እንግዲህ ዘዴ እየፈለገች ነው፣ ወይ ከዚህ ከስራም ልታባረኝ ትችላለች፣ ወይ የሆነ ነገር ታደርገኛ እያልኩ ሁልጊዜ አስባለሁ። እና እቺ ሴትዮ ግን የተናገረችኝ ነገር የለም። ከሌላም ሰው አልሰማውም። ያው ኃይለኛ ነች ይላሉ እንጂ ምንም የሰማሁት መጥፎ ነገር ስለ ራሴ የለም። እና አንድ ቀን ግን ጠዋት ስራ ስገባ ደወለችና ብርሃና ፈልግሃለሁ አለች። ፈልግሃለሁ ቢሮ ድረስ ና ስትለኝ እኔ ዛሬ አለቀልኝ አልኩ። በቃ ይኸው ዛሬ ነው ማለት ነው እንደዚህ እኔን እንትን ልትል የፈለገችው ምናምን አልኩና በቃ የፈለገ ይሁን ብዬ ሄድኩ። እንዴት ነህ? ደህና ነው? የሰላም ነው? ቤተሰብ ደህና ነው? ልጆች እንዴት ናቸው? ምናምን ስትለኝ አሁን አንቺ እኔን ለማበረዳደል እንደ በውስጤ እኮ ምን ስለ ልጆች ጠየቀሽ ምናምን እያልኩ በቃ ውስጤ ያያችሁ መጥፎ ነገር ነው የጠነሰሰው። እና ከዛ ምን ሆነ፣ ይኸውልህ አንድ ነገር ነው እንትን ብዬ ነው አንተ ስለሆንክ እዚህ ሲኒየሩ አንተ በስራ ልምድ ማለት ነው ከሌላው ቀድሜ ስለተቀጠርኩ አንተ ስለሆንክ እንትኑ አንድ ጥሩ ነገር ማግኘት የምችልበት ደሞዜን ደብል የሚያደርግልበት በቀን ውስጥ በፊት የማገኘውን ደብል ነው የሚያደርገው እና እንደሱ ላደርግልህ አሁን እንትን ፕሮግራም እያወጣሁ ነው። እንደዛ ስላለ በጀት እንትን ስላለ እሱን ለአንተ ነው ያሰብኩት፣ ምን ይመስልሃል አለች። እኔ ማመን አቃተኝ፣ በጣም ማመን አቃተኝ እና በጣም እንትን አልኩ፣ ተሰማኝ። እኔ ይህችን ሴትዮ ሁልጊዜ ጠላት እያደረግኩ ምንም በቃ በውስጤ መርዝዤ ስኖር ለካች መልካም ሰው ነች። እና ምንድነው ይሄ ፐርሴፕሽን የሚሉት አለ፣ በእንግሊዝኛው ፐርሴፕሽን ይባላል። ስለ አንድ ሰው መስሎህ የምትለው ራስህ ትፈጥረህ
በቃ ስለዛ ሰው ኔጌቲቭ ነገር የምነጋገር እንትን የምትላለ። አንዳንዴ እንደውም ምን ትላለ፣ በመንገድ ላይ ስታልፍ አንዳንዴ ሰው ሰላም ላይልህ ይችላል። የምታውቀው ሰው ሲሄድ አቤት አቤት በቃ ኩርፎይ ነው፣ አቤት እንደ በቃ ምን አድርጌው ነው እንደዚህ የሚጎል እንደዚህ ምናምን ትላላችሁ። ግን ያ ሰውዬ ወይ አላያችሁ አይቷችሁም ደግሞ ራሱ የራሱ ችግር ስላለው ወይ ከቤቱ ሲወጣ የሆነ ነገር አለው ወይም ቀኑ ላይ ችግር አጋጥሞት ይሆናል እና በዛ አእምሮ ውስጥ ላያየን ይችላል። እና እንደዛ ግን ከማለት ይልቅ በበጎ ብንተረጉመውስ፣ አይ ስላላየኝ ነው፣ አይ እንግዲህ ወይ ልቡ ሌላ ነገር ስላለ በቃ ልቡ ሌላ ቦታ ስለሆነ እኔን አላስተዋለኝ ብንል አይሻልም? እና እንደዚህ ብለን ብናስብ እኛም ፖዚቲቭ ነው የምንሆነው። ለራሳችን ነገር ጥሩ ነው። እና ያችን ሴት ይቅርታ ጠየቅኳት ወዲያው ነው። እኔ በጣም ይቅርታ ልጠይቅሽ እፈልጋለሁ አልኳት። ምንድን ነው ይቅርታ? ለምን አለች። እኔ በጣም ጥፋት ሰርቻለሁ እና ትክክል አይደለም ያደረግኩት እና በጣም ጸጽቶኛል፣ ይቅርታ አድርጊልኝ አልኳት። ምንድን ነው እሱ ያደረግከው ምናምን አለችኝ። እኔ እኮ አንቺ እኔን የምትጠይኝ ይመስለኝ ነበረ እና በቃ በጣም ነበር የምፈራሽ። እንኳን እንደዚህ መልካም ነገር ልታደርጊልኝ መቼ ነው ከዚህ የምታባረረኝ? በቃ ዛሬ ነው ወይስ ነገ ነው እያልኩ እኮ ነው ሁልጊዜ የማስበው ምናምን። ወይ ብራ እንዴት እንደዛ አሰብካል? በቃ ሳይሽ ሲሪየስ ነሽ እንደዚህ ነሽ እና እንደዚህ ነው፣ ግን ይቅርታ አድርጊልኝ በጣም ይቅርታ አልኳት። አቀፈችኝና ግዴለ ምንም አይደለም፣ መናገር ትልቅ ነገር ነው፣ በጣም ደስ ይላል፣ እንኳን ነገርከኝ ምናምን አለችና ቀለደችና ተለያየን እላቸዋለሁ። አያቸው ምንም በቃ ሳያስብ ሰው እኔ ራሴ ፈጥሬ አስቤ እኔንም ራሴን አስጨንቄ እኮ ነው ራሴን እኮ አስጨነቁ። ስለዚህ ሁል ጊዜ ስለሌላ ሰው ኔጌቲቭ አናስብ። ያ ሰው እንዲህ አስበዋል እንዲህ አድርጓል አንበል፣ አናውቀውም። በቃ ቅሬታ ካለን ቀርበን እንናገር። ግን በምንም ተአምር አትሙ። ሐሜት መጥፎ ነው፣ በሽታ ነው። ያ አንደኛ ዞሮ ይመጣና እንደገና ያነቁራችኋል። የሰው ይሰማና እንደገና ትጣላላችሁ። ወሬኛ ደግሞ የሚያቀባብሉ ሰዎች ይሄ ሱሳቸው ነው፣ ምግባቸው ነው። እንደ ቡና እንዴት ነው? እንደ ሱስ ነው ወሬ ማቃበል። በደውላ እንዴት ነሽ እንዴ ምን እንደዚህ መልካም ነገር አያወሩም። በቃ ይሄው ነው፣ እንደ ቡና ሱስ ነው የሚያዞራቸው። እናንተ ከእንደዚህ አይነት ሰዎች ጋር ራቁ። ሐሜት የሚባል ሰው አትሙ። ከፈለጋችሁ በቀጥታ ሄዳችሁ ራሱን ጠይቁት። ሐሜት ሲነግሯችሁ እንዳልኳችሁ መልሱ እና ዋናው ነገር ምንድነው? ፖዚቲቭ ነው። በቃ ፖዚቲቭ ነገር ተናገሩ። ቀኑን ሙሉ ስትሄዱ ፖዚቲቭ ነገር እየተናገራቸው። መንገድ ላይ ሰው ስታገኙ በጣም አንድ ትንሽ ነገር አድርጉለት። እንዴት ነህ? ደህና ነህ ሆይ? እንደምን ነሽ? ደህና ነሽ ሆይ ብላችሁ ጥሩ ሰላምታ ስጡ። በተጨማሪ ደግሞ እንደው እቃ ይዘውት የደከማቸው እናት ካሉ እኔ ሊያዝሎት እኔ ሊያዝሎት ላግዞት ማለት በሆነ ነገር በቃ ያን በቀን ውስጥ በቃ ትንንሽ ጥሩ ነገሮችን መስራት። በቃ ትንንሽ ነገሮች በጎ ነገር ማድረግ ለሌላው እንዴት ይመስላችኋል? ደስ የሚላችሁ እቤት ስትገቡ በቃ ቀናችሁ ሁሉ ነው የሚባረከው እና ደስታ ነው የሚሰማችሁ። ምክንያቱም እግዚአብሔር እኛን የሚፈልገው በዚህ መንገድ እንድንኖር። ሰው ከሰው ጋር ሰው ለሰው መድኃኒቱ ነው እንጂ ሰው ለሰው ጥፋት የሚያደርግ አይደለም፣ ጠላት አይደለም። ያለ መግባባት የሚመጣው በእንደዚህ ነው በቃ እና ግን በጎ እያሰብን በጎ ነገር እየሰራን እንሂድ። በጎ የሚያደርግ ደግሞ አይወድቅም። ይገርማችኋል። ሰው ምን እንደሚወድ ታውቃላችሁ? ልንገራችሁ። ሰው ምን እንደሚወድ። ሰው ደግን ሰው በጎን ሰው በጣም ይወዳል። ራሱ ግን በጎ መሆን ደግ መሆን አይችልም። ግን ሲያይ ሌላ ሰው በጎ ሲሆንለት እንዴት መሰላችሁ ደስ የሚለው እና በቃ በጸባያችሁ እኮ ሰዎችን ትገዛላችሁ። እኔ ልንገራችሁ፣ ይሄ ነው የሚያዋጣው። በፍጹም በቃ ትንሽ ነገር አድርጉ። በቃ የተቸገረ ካለ ትንሽ በቃ የለኝም ግን እንደዚህ በቃ ከዚህቹ ላካፍልህ ብለናል። በቃ ደስታው ነው። ያ ሰው ደግሞ ረመድ ነው የሚሆናቸው እና እንደዚህ ነው በቃ ፖዚቲቭ ሰዎቹ ነው። ፖዚቲቭ ምንድነው? ኦፕቲሚስት መልካም የሚያስብ መልካም የሚመኝ በቃ እንደዚህ አይነቱ ነው። ፔሲሚስት ማለት ወደታች ኔጌቲቮች ናቸው። እሱን ጥሉት። መልካም ቀን